ይህ እንዲያምሮ የምታዩት ለመብላት የሚያጓጓው የስጋ ወጥ አይደለም፣ የአትክልት ቋንጣ ነው። በአትክልት ብቻ የሚሰራ። እኔም ምን ሲሉ አሰቡት ብያለሁ፣ ገርሞኛል። እንዴት እንደሚሰራ ደግሞ አብረን እንይ። ናርዶስ ይልማ ሐምሌት ነኝ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጋብዛለሁ። በጊዜያቸው በገንዘባቸው በተለይ ደግሞ በጤናቸው ላይ ወስነው የሚሞክሩት ነገር ሁሉ ይገርመኛል። ይህን የአትክልት ቋንጣ ለማዘጋጀት ዋነኛው ግብአት ዱባ ነው። ዱባውን በደንብ ካጠብን በኋላ ቢላ በመጠቀም እንዲህ ቆዳውን ከላዩ ላይ በደንብ አድርገን እንልጠዋለን። ቢላውን ስንጠቀም በደንብ መጠንቀቅ አለብን። እጃችሁን እየጠነቀቃችሁ ቀስ ብላችሁ በምታዩት መልኩ ጽድት እስኪ ድረስ ከላይ ቆዳውን መላጥ። የምንልጠው አረንጓዴው ከላዩ ላይ በደንብ ለቆ ቢጫውን ፓርት እስክናገኘው ድረስ ነው። ዱባውን እንዲህ ሙሉ ለሙሉ ልጠን ከጨረስን በኋላ አሁንም ቢላ በመጠቀም ለሁለት እናካፍለዋለን። ትንሽ ያታግላል። ጠንከር አድርገን እጃችንን እንከትፈዋለን፣ እንቆርጠዋለን ለሁለት። ለአይን ጥራት በጣም ጠቃሚው ሲባል ቶሎ ጭንቅላታችን ውስጥ ቀድሞ የሚመጣው ምንድን ነው? ካሮት አይደል? እሱም እንዳለ ሆኖ ዱባም ግን ለአይን ጥራት በጣም የሚጠቅም የምግብ አይነት ነው። ፍሬውን ለማውጣት በሚመች መልኩ እንከትፈዋለን። ግማሹን እንዳለ እዛው ባለበት ፍሬውን ማውጣት ይቻላል። እንደዚሁም ደግሞ ቆራርጦ ደግሞ በትንንሽ ስላይስ አድርጎ ፍሬውን ማውጣት ይቻላል። ከዱባ ፍሬ ቀጥሎ ደግሞ እንዲህ የምታዩትን ላዩ ላይ የተለጠፈውን በማንኪያ በመጠቀም እናወጣዋለን። ሁለተኛው የዱባውን ፍሬ ማውጫ መንገድ ደግሞ ይሄ ነው። ዱባው ለሁለት ከቆረጥ ነው በኋላ በቀጫጭን ክፍልፋዮች እንደቀድሙ ሳንከፋፍለው እንዲህ ግማሹ እንዳለ ማንኪያ በመጠቀም ፍሬውንም ላዩ ላይ የተለጠፈውንም ነገር ማጽዳት እንችላለን። እዚህ ጋር ደግሞ የእናንተን እገዛ ጠይቃለሁ። የዱባ ፍሬ ብዙ ጥቅም እንዳለው ሰማለሁ፣ ግን እንዴት እንደሆነ አላውቅም። ስለዚህ የእናንተ ተሳትፎ ያስፈልገናል። እዚህ ጋር ኮሜንት ሴክሽን ላይ የዱባ ፍሬ ጥቅም እንዴት እንደሚዘጋጅና ደግሞ እንዴት እንደሆነ ጥቅሙ ብታካፍሉን ደግሞ ደስ ይለኛል። የዱባውን ፍሬ ካወጣና ካጸዳን በኋላ ዱባው ይሄን መስሏል። ንጹህ መክተፊያና ቢላ በመጠቀም እንዲህ በምታዩት መልኩ በስሱ ወይም በቀጫጭኑ እንከትፈዋለን። ባይወፍር ጥሩ ነው፣ ምክንያቱም ለመድረቅ ረጅም ጊዜ ይፈጃል ከወፈረ። ስለዚህ ቀጠን ቀጠን አድርገን ብንከትፈው የሚደርቅበትን ጊዜ ያሳጥርልናል። ከትፈን ከጨረስን በኋላ ልናደርቅበት ወዳዘጋጀንበት እቃ ላይ እንገለብጥና ፀሐይ ላይ አውጥተን እናሰጠዋለን። ሌላ ደግሞ ዱባ ማድረቂያ መንገድ ካለ እሱንም መጠቀም ትችላላችሁ፣ ግን በፀሐይ ማድረቁ የተሻለ ነው። ይሄ ደግሞ ሁለተኛው ቀን ላይ ነው። እንደምታዩት ከመጀመሪያ ቀን ለውጥ አለው፣ እየደረቀ ነው፣ ግን አሁንም እርጥበት አለው እንደምታዩት። ታዲያ ምን ሲሉ አሰቡት እያላችሁ አይደለም? እንግዲህ አብዛኞቻችን የምንወደው ሁልጊዜ የምንመገበው ምግብ እንደው የመጀመሪያ የተመገቡትን የሞከሩትን ያዋሃዱትን ሰዎች አስባችኋቸዋል? አይገርሙም? ይሄ ሶስተኛው ቀን ነው። ሶስተኛው ቀን ላይ ያሰጣው ዱባ ሙሉ ለሙሉ ደርቋል። ከትፈን ያዘጋጀነው ዱባ ደርቆ እንዲህ በምታዩት መልኩ ቋንጣ ሆኗል። ስለዚህ ሌሎች ግብአቶችን ተጠቅመን ወደ ምግብነት መቀየር ነው ቀጣይ ሂደት። አብረን እንስራው። ቀይ ሽንኩርት የተከተፈ፣ ዝንጅብል በደቃቁ የተከተፈ መፍጨትም ይቻላል። ነጭ ሽንኩርትን በተመሳሳይ። እነዚህን ግብአቶች እንደ ዋና ግብአት እንወስድና ተጨማሪ ደግሞ ቅመሞችን መጠቀም እንችላለን። ድስት እሳት ላይ እንጥዳለን። ዘይት እንጨምርና ትንሽ ጋል እስኪል እንጠብቀዋለን። ቀይ ሽንኩርቱን እንጨምራለን። ከለሩን እስኪቀይር ድረስ በደንብ በዘይቱ ማዋሃድና መጥበስ። ልክ እንዲህ ከለሩን ሲቀይር በርበሬ እንጨምራለን። አሁን የጨመርኩት 3 ማንኪያ በርበሬ ነው። እናንተ ደግሞ እንደ በርበሬ አጠቃቀማችሁና ፍላጎታችሁ መጠኑን መጨመርም መቀነስም ይቻላል። ነጭ ሽንኩርት 1 ሻይ ማንኪያ፣ ዝንጅብልን በተመሳሳይ
እንጨምርና በደንብ እናዋህደዋለን። ግብአቶቹን የተወሰነ ደቂቃ በደንብ ካዋሃድን በኋላ የፈላ ውሃ እየጨመርን በደንብ እናበስለዋለን። ሁልጊዜም እንዲህ ስንሰራ የፈላ ውሃ ብንጠቀም የመብሰል ሂደቱን ቶሎ ያፈጥነዋል። ምክንያቱም የፈላ ውሃ ስለሆነ የምንጨምረው ትኩስ ነገር ላይ ስለሆነ ቶሎ እንዲበስል ያደርገዋል። አሁን ያዘጋጀነው ውህድ በደንብ በስሏል። ስለዚህ የዱባ ቋንጣውን አምተን ወደ ድስቱ እንጨምራለን። ቁሌቱን ለማብሰል የጨመርነው የፈላ ውሃ ከድስቱ ሙሉ ለሙሉ ስላልጠፋና ውስጡ የተወሰነ ውሃ ስላለው ሌላ ተጨማሪ ውሃ ሳንጨምር በደንብ የዱባ ቋንጣውን ከቁሌቱ ጋር እናዋህደዋለን። ብዙዎቻችን አሁን የዱባ ወጥ ሲባል ወይ በቀይ ወይ ባልጫ እንደ ድንች ከትፈን የምንሰራው ነው አይደል? ብዙዎቻችን የምናውቀው። በዚህ መልኩ ደግሞ ማሰባቸው መስራታቸው እንደው ለየት አድርገው ማቅረባቸው አልገረማችሁም? ምን ሲሉ አሰቡት አላላችሁም? የዱባው ቋንጣ በደንብ ከቁሌቱ ጋር ተዋህዷል። ስለዚህ የፈላ ውሃ እናመጣና እንጨምርበታለን ወይም እንከልሳለን። የምንጨምረው ውሃ መጠን በጣም ትንሽ ነው የሚሆነው፣ ዱባውን በተወሰነ መልኩ እስኪሸፍነው ድረስ። ይህን በደንብ ወጥ እንዲሆን ደግሞ ከፈለጋችሁ ደግሞ ከዚህም ጨምር ያለ ውሃ መጨመር ይቻላል። የአትክልት ቋንጣ ወይም የዱባ ቋንጣው ይህን በመሰለ መልኩ በስሏል፣ ለመበላት ዝግጁ ሆኗል። የሚቀረው አንድ ነገር ጨው መጨመር ነው። ጨው እንጨምራለን። እናንተ ደግሞ የተለያዩ ቅመማ ቅመሞችን ጨምራችሁ የበለጠ ማጣፈጥ ትችላላችሁ። ጨውም ግን በቂ ነው ለማጣፈጥ። የአትክልት ቋንጣ ወይም የዱባ ቋንጣው ይሄን በመሰለ መልኩ ደርሷል። መልካም ገበታ። እናንተም ብትሞክሩት ደስ ይለኛል። እኔ ሞክሪው የመጀመሪያ ሰው ሆነሽ ቅመሹ ወይ ስሪው ብባል እንደማደርገው እርግጠኛ አይደለሁም። እናንተስ የመጀመሪያው ሰው ሆናችሁ ሞክሩት ብትባሉ እርግጠኛ ናችሁ ትሞክሩታላችሁ? ሌሎች ቪዲዮዎችን ስለቅ ቀድሞ እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረግ፣ የደውል ምልክቷን መጫን አትርሱ።